ሐጂ ዑመር ገነቲን የምትሳደቡ ሰዎች ይህ ስህተት ነው፣ አግባብ አይደለም በፍጹም። የነቢያችን ሰለላሁ ዐለይሂ ወሰለም ብርቱ ጠላት የነበረው አቡ ጃህል ሲሞት ነቢያችን ሰለላሁ ዐለይሂ ወሰለም ለሰሓቦቻቸው ምን አሉ? ኢክሪማ ቢን አቢ ጃህል፣ የአቢ ጃህል ኢክሪማ አሁን እስልምናን ተቀብሎ ወደ መዲና ስደት ይመጣል። በአጠገቡ አባቱን እንዳትሰድቡበት። የሞተን ሰው መሳደብ ስድቡ የሞተው ሰው ጋር አይደርስም፣ በህይወት ያሉ ሰዎችን ግን አዛ ያደርጋል ብለው ነቢያችን ሰለላሁ ዐለይሂ ወሰለም ከልክለዋል። በሌላ ሐዲሳቸው ላተሱቡል አምዋት፣ የሞቱ ሰዎችን አትስደቧቸው፣ እነሱ ካስቀደሙት ስራ ጋር ተገናኝተዋል ይላሉ። ስለዚህ ሐጂ ዑመር ገነቴ ማውን ካስቀደሙት ስራቸው ጋር ተገናኝተዋል። እነሱም መሳደብ በህይወት ያሉ ሰዎችን አዛ ያደርጋል፣ እሳቸው ጋር ስድቡ አይደርስም። ስለዚህ ጥንቃቄ ማድረግ መቻል አለብን። ለአንድ ሰው ብሎ ነቢያችን ሰለላሁ ዐለይሂ ወሰለም ብርቱ ጠላት የነበረውን አቡ ጃህል እንዳንሰድብ ከከለከሉ ለብዙ ሰው ተከታይ ያለው ብዙ ወዳጅ ያለውን ዑመርን መሳደብስ እንዴት ይታያል? ስለዚህ አደብ እንያዝ። ሰላም አለይኩም ወራህመቱላህ። ሱብሃንአላህ በጣም የሚገርም ነው። ወላሂ ያለ ማወቅ ነው። እኛ የእውቀት እጥረት ነው። በስርዓት አላደግንም ማለት በቃ ጥሩ ነገር እየተማርን በቃ ጥሩ ነገር እየተመከርን አይደለም ያደግነው። ብቻ የሆነ ያስተዳደግ ችግር ነው ይሄ እንጂ እኛ በየትኛው ደቂቃ እንደምንሞት መችናቅና ነው። ቢላህ የሞተ ሰው ምንም መጥፎ ነገር እሳቸው የራሴ ይሆነኛል ያሉ ኸይር ነገር ሰርተዋል ከኛ በላይ። ብቻ ባለመግባባት በቃላት ባለመግባባት እሳቸውን መኮነን የለብንም። በዛ ላይ በአላህ እጅ ገብተዋል። ስለዚህ ይሄ ቪዲዮ ሼር አድርጉት። የኡስታዝ የረምዚ ቪዲዮ ሼር አድርጉት። መካሪዎች አሉ። እኔ ልመክራቸው አይደለም ግን ወላሂ ይሄንን ስሰማ ሰደቡ ምናምን ሲል ሴትዮ ይትዛለችኝ ከልጇ ጋር ያወራችው ሁሌ መሳ ከትምህርት ከተመለሰች በኋላ ስለ ጓደኞቿ ስለ ትምህርት ምናምን ያወራሉ። አጋጣሚ ከጓደኛዋ ትጣላለች። የተጣላቻት ልጅ ደግሞ ትቀራለች። በምንም ምክንያት እንደቀረች ለእናትየው ትነግራታለች፣ እየበሉ ማለት ነው። ከዛም ምን ብትላጥሩ ነው ልጅቷ የራሷ ጉዳይ ባክሽን አትምጣ አለች። ስትላት ጊዜ አንቺ ነገ ምን እንደሚመጣብሽ ታውቂያለሽ? ለምን እንደዚህ ትያለሽ ሰው ላይ? እንደውም ካልመጣች ስጦታ ይዘን ሄደን እንጠይቃታለን። ሁለተኛ እንደዚህ ያትይ እህቴ ከዚህ በፊት እንደዚህ የምትወዳድ ጓደኛ ተጣልተው ስትሞት አልቅሳለች ብላ ነገረቻትና